ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። ብሔራዊ ባንክ በግልና በሶስተኛ ወገን የባንክ ሂሳብ አጠቃቀም ዙሪያ ጥብቅ መመሪያ አስተላለፈ። የኢትዮጵያ የፌዴራል ገቢ በ3 ወራት ውስጥ 323 ቢሊዮን ብር መድረሱ ተገለጸ። በእስር ላይ የሚገኙት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ የክስ ሂደት ተረስቷል ሲሉ ጠበቃቸው ተናገሩ። አቶ ጌታቸው ረዳ የሚገኙበት ስምረት ፓርቲ ጠቅላላ ጉባኤ ማካሄድ ጀመረ። የፕላንና ልማት ሚኒስቴር የዓለም ባንክ የድህነት ምጣኔ ስሌት ተጨባጭ ሁኔታን ያላማከለ በማለት ተቸ። የጎዴ ነዳጅ ማጣሪያና በቅርቡ የመሰረተ ድንጋይ የተቀመጠለት የማዳበሪያ ፋብሪካ የሚቀጥረው የሰው ኃይል ብዛት ታወቀ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን ሁሌም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ክስ ተረስቷል ማለት ይቻላል ሲሉ ጠበቃቸው ተናገሩ። በእስር ላይ የሚገኙት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ የክስ ሂደት ተረስቷል ማለት ይቻላል ሲሉ ጠበቃቸው አበራ ንጉሴ ቅሬታቸውን መናገራቸውን ዘግቧል። ከፍተኛ ፍርድ ቤት በታዬ ክስ መዝገብ ላይ ትላንትና የመጨረሻ ብይን ይሰጣል ተብሎ ሲጠበቅ ውሳኔው ያላለቀም በሚል ምክንያት ለጥቅምት 24 ተለዋጭ ቀጠሮ መስጠቱን ጠበቃው ገልጸዋል። ጠበቃው ታዬ የተፋጠነ ፍትህ የማግኘት መብታቸው እጅግ መጓተቱን ለፍርድ ቤቱ ማስረዳታቸውንም ተናግረዋል። የአቶ ታዬ ደንደአ የክስ መዝገብ ፍርድ ቤቱ ዝግ በነበረባቸው በክረምት 2 ወራት ተጠናቆ ለችሎት መቅረብ እንደነበረበት በመግለጽ ጠበቃቸው ቅሬታቸውን ገልጸዋል። ብሔራዊ ባንክ በግልና ሶስተኛ ወገን የባንክ ሂሳብ አጠቃቀም ዙሪያ ጥብቅ መመሪያ አስተላለፈ። የኢትዮጵያ ብሔራዊ ባንክ በግልና በሶስተኛ ወገን የባንክ ሂሳብ አጠቃቀም ዙሪያ ጥብቅ መመሪያ አስተላልፏል። ባንኩ ባደረገው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰቦች ነጋዴዎች ካስመዘገቡት የባንክ ሂሳብ ውጪ የሶስተኛ ወገን የባንክ ሂሳብ በመጠቀም ግብይት እንደሚፈጽሙ ማረጋገጡን ገልጿል። በዚህም የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎች እየፈጸሙ መሆኑንም ጠቁሟል። ይህ አሰራር ከግብር ሰብሳቢ ባለስልጣን ቁጥጥር ክትትል ለመሸሽ የሚደረግ ተግባር ከመሆኑ በተጨማሪ በዚህ አግባብ የሚፈጸም የፋይናንስ ግብይቶች፣ የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም ሽብርተኝነትን በገንዘብ ከመርዳት ጋር የተያያዘ ወይም የተገኘ ሊሆን እንደሚችልም አመላክቷል። በመሆኑም እነዚህን መሰል ተግባራት ለመግታት አስፈላጊ የተቀናጀ እርምጃ እንዲወሰድ መወሰኑን ባንኩ ለክንፋን መረጃ በላከው መረጃ አስታውቋል። የኢትዮጵያ ብሔራዊ ባንክ የፋይናንስ ስርዓቱን ጤናማነት፣ ታማኝነት እንዲሁም የኢኮኖሚ ደህንነት ለመጠበቅ ለሁሉም ባንኮች የግል ሂሳባቸውን ለንግድና ህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ መመሪያም አስተላልፏል። ጌታቸው ረዳ የሚገኙበት ስምረት ፓርቲ ዛሬ ጠቅላላ ጉባኤ ማካሄድ ጀመረ። ባለፈው 2017 ዓመት የብሔራዊ ምርጫ ቦርድ ጊዜያዊ እውቅና ምስክር ወረቀት ያገኘው ስምረት ፓርቲ በዛሬው ዕለት በአዲስ አበባ ከተማ የመጀመሪያ ጉባኤውን በማካሄድ ላይ እንደሚገኝ ለትግራይ ጉዳዮች ቅርበት ያላቸው ወጋግታ ፋክት መዘገቡን ክንፋን መረጃ ደርሶታል። የጉባኤው ዓላማ ፓርቲው በትግራይ አለ ያለው ስርዓት አልበኝነት ላይ ለመወያየት መሆኑን የፓርቲው የበላይ ሰው እና የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በመክፈቻ ንግግራቸው ማመልከታቸውን ዘገባው አክሏል። ስምረት ፓርቲ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የህወሓት ምክትል ሊቀመንበር ጌታቸው ረዳ በነባር የህወሓት አባላትና በሌሎች ሊቃን የተቋቋመ ሲሆን ባለፈው ግንቦት ወር ያገኘው ጊዜያዊ ምስክር ወረቀትን ተከትሎ በሰኔ ወር በመቀለ ዋና ከተማ ጽህፈት ቤቱን ከፍቷል። ድጋፍ ለማግኘትና መሰረቱን ለማስፋት በሌሎች የክልል ከተሞች ቢሮዎችን ለመክፈት እቅድ እንዳለው ገልጾም ነበር። ዛሬ በአዲስ አበባ መካሄድ የጀመረው ጉባኤው የፓርቲው አባላት፣ የተቃዋሚ ፖለቲካ ፓርቲ አመራሮች፣ የብሔራዊ ምርጫ ቦርድ ተወካዮችና ተጋባዥ እንግዶች መገኘታቸውን የዜና ምንጮች አመላክተዋል። የጎዴ ነዳጅ ማጣሪያና በቅርቡ መሰረተ ድንጋይ የተቀመጠለት የማዳበሪያ ፋብሪካ የሚቀጥሩት የሰው ኃይል ብዛት ታወቀ። የፕላንና ልማት ሚኒስቴር ዶክተር ፍጹም አሰፋ የመንግስት የ100 ቀናት የማይክሮ ኢኮኖሚ አፈጻጸም ለፌዴራል መንግስት ካቢኔ አባላት ያቀረቡ ሲሆን በዚህም የነዳጅና የተፈጥሮ ጋዝ ፕሮጀክት፣ የማዳበሪያ ፋብሪካ ፕሮጀክት በቋሚነትና በጊዜያዊነት የሚቀጥሯቸው ሰራተኞችን ብዛት ለሚኒስቴሩ አሳውቀዋል። በዚህም በሶማሌ ክልል ካሉክ ከ3 ሳምንት በፊት ተመርቆ ስራ እንደጀመረ የተነገረለት 111 ሚሊዮን ሊትር የሚያመርተው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት በመጀመሪያ ዙር 200 ሰራተኞችን መቅጠሩን ተናግረዋል። በተመሳሳይ በአመት 1.33 ቢሊዮን ሊትር የማምረት አቅም ይኖረዋል የተባለው ሁለተኛ ምዕራፍ 2000 ሰራተኞችን እንደሚቀጥር ሚኒስቴሩም አስታውቀዋል። የኦጋዴን ነዳጅ ማጣሪያ 2000 ሰራተኞችን እንደሚቀጥር የገለጹት የፕላንና ልማት ሚኒስቴር ዶክተር ፍጹም አሰፋ የማዳበሪያ ፋብሪካው ደግሞ በግንባታ ወቅት 3000 በቋሚነት ደግሞ ለ1200 ሰዎች የስራ ዕድል እንደሚፈጥርም ተናግረዋል። ሌላው ከማዕድኑ ዘርፍ አኳያ በቅርቡ ወደ ስራ የሚገባውና በሙከራ ላይ ያለው የሙከር ጎልድ ማይኒንግ ከ5 እስከ 7 ቶን በአመት የማምረት አቅም እንዳለው የተናገሩት ፍጹም ከፍተኛ
ከፍተኛ የሥራ ዕድል ይፈጥራል ከማለት ውጪ እንደ ሌሎቹ ዘርፎች ምን ያህል ሰዎችን በቋሚነትና በጊዜያዊነት እንደሚቀጥርም አልገለጹም። ሚኒስቴሩ በሪፖርታቸው ላይ ሌላኛው ያነሱት ጉዳይ ቱሪዝምን የተመለከተ ሲሆን የውጭ ጎብኚዎች ቁጥር መጨመሩንም አመላክተዋል። ኢትዮጵያ በሀገር ውስጥ ግጭቶች ቱሪስት ፍሰቷ እንደቀነሰ የሚያመላክቱ ሪፖርቶች ሲወጡ ቢከርሙም ፍጹም ግን በተያያዘው የ2018 በጀት ዓመት 376615 የውጭ ቱሪስት ፍሰት የተመዘገበ ሲሆን ከእቅዱ አንጻር ደግሞ 150.6 በመቶ ብልጫ እንዳለውም አስገንዝበዋል። የ2018 በጀት ዓመት 3 ወራት እቅድ የቱሪስት ፍሰት ይደርሳል ተብሎ የተጠበቀው 250 ሺህ እንደነበረ ክንፋን መረጃ ከሚኒስቴሩ ሪፖርት ለመረዳት ችሏል። የኢትዮጵያ የፌዴራል ገቢ በ3 ወራት ውስጥ 323 ቢሊዮን ብር መድረሱ ተገለጸ። የፌዴራል መንግስት በዘንድሮ የኢትዮጵያ የበጀት ዓመት የመጀመሪያዎቹ 3 ወራት ውስጥ 323 ቢሊዮን ብር ገቢ መሰብሰቡን ገልጿል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ከተሰበሰበው 152 ቢሊዮን ብር ጋር ሲነጻጸር ከፍተኛ ጭማሪ ማሳየቱንም ያመለክታል። ይህንን የሚያሳውቁት የፕላንና ልማት ሚኒስቴር የሆኑት ዶክተር ፍጹም አሰፋ ሲሆኑ መግለጫውንም የሰጡት የመንግስት የ2018 የኢትዮጵያ በጀት ዓመት የ100 ቀናት የሥራ አፈጻጸም ሪፖርት ባቀረቡበት ወቅት ነው። በበጀት ዓመቱ የመጀመሪያ 3 ወራት የወርቅ ኤክስፖርት 1.2 ቢሊዮን የአሜሪካን ዶላር ሲያስገኝ የቡና ኤክስፖርት ደግሞ 763 ሚሊዮን ዶላር ማስገኘቱን ሚኒስቴሩ አስታውቋል። በውጭ ሀገር ከሚገኙ ኢትዮጵያውያን በኋላ በህጋዊ መንገድ ከተላከ ገንዘብ የተገኘ የውጭ ምንዛሬ 2.3 ቢሊዮን ዶላር መሆኑን ጠቁመዋል። ቀጥተኛ የውጭ ኢንቨስትመንት ደግሞ 961 ሚሊዮን ዶላር መመዝገቡንም አስታውቀዋል። የፕላንና ልማት ሚኒስቴር የዓለም ባንክ የድህነት ምጣኔ ስሌት ተጨባጭ ሁኔታን ያላማከለ በማለት ተቹ። የፕላንና ልማት ሚኒስቴር ዶክተር ፍስሐ አሰፋ በአውሮፓውያኑ 2025 በኢትዮጵያ የድህነት ምጣኔ ወደ 43 በመቶ ከፍ እንደሚል የሚገልጽ ሪፖርት ያወጣው የዓለም ባንክ የሚጠበቀው የድህነት ስሌት አሰራር ተጨባጭ ሁኔታ ያላማከለ እንደሆነም ተናገሩ። የዓለም አቀፍ የፋይናንስ ተቋም ስሌት እንደ ትምህርት ቤት ምገባ ያሉ የመንግስት ተግባራትን ከግምት ያላስገባ እንደሆነ የጠቀሱት ሚኒስቴሩ የድህነት ቁጥር በተመለከተ ተቀባይነት ያለው የመንግስት ኦፊሻል መረጃ መሆኑንም ገልጸዋል። የፕላንና ልማት ሚኒስቴር ዶክተር ፍጹም ይህንን ትችት ያሰሙት በ2018 ዓመት የ100 ቀናት ማይክሮ ኢኮኖሚ አፈጻጸም ሪፖርት ባቀረቡበት የሚኒስትሮች ምክር ቤት ግምገማ ላይ ነው። ዶክተር ፍጹም አብዛኞቹ የአገሪቱ ኢኮኖሚ ዘርፎች መጀመሪያ ሩብ ዓመት ያስመዘገቡት አፈጻጸም ካለፈው ዓመት ተመሳሳይ ጋር ሲነጻጸር ከፍ ያለ እንደሆነ ሮብ ጥቅምት 12 2018 ዓ.ም በተደረገ ግምገማ ላይ ገልጸዋል። 2.5 ቢሊዮን ዶላር የተገኘው የውጭ ገቢ አፈጻጸም ካለፈው ዓመት ተመሳሳይ ጋር ሲነጻጸር በ65 በመቶ የበለጠ መሆኑን አስረድተዋል። ለውጭ ገበያ ከቀረቡ ወርቅ፣ ቡና፣ ኤሌክትሪክና የቁም እንስሳት የተገኘው ገቢ ከታቀደው በላይ መሆኑንም ተናግረዋል። አካታች የሆነ የጋራ ብልጽግና ከማሳካት አኳያ እየተሰራ ያለው ስራ ውጤት እያመጣ መሆኑን የጠቀሱት ሚኒስቴሩ አፍሪካ የብልጽግና ተምሳሌት ለመሆን በ10 ዓመት እቅዳችን ላይ ያስቀመጥነው ግብ ከማሳካት አኳያ ጉዟችን የተሳካ እንደሆነ ማየት ይቻላልም ብለዋል። ጥራት ያለው የኢኮኖሚ እድገት ሲመዘገብ ወደ ተጠቃሚነት የመሸጋገር እድሉም ሰፊ ነው ሲሉ የኢኮኖሚ እድገት ነዋሪዎቹን ተጠቃሚን የሚያደርግ መሆኑንም ጠቁመዋል። ይህንን ጉዳይ በተመለከተ ግን የተለያዩ ተቋማት የተለያየ ቁጥር እንደሚያወጡ በመግለጫቸው ላይ ተናግረዋል። ዶክተር ፍጹም እንደሚያስረዱት ከነዚህ አንዱ የድህነት አኳያ የሚያነሳው ቁጥር ነው። የተለያዩ ተቋማት ይህንን ዳታ ለማግኘት የተለያየ የስሌት ሞዴል እንደሚጠቀሙም ገልጸዋል። ለዚህም በማሳያነት የጠቀሱት የዓለም ባንክ የድህነት ወለልን ለማስላት የሚጠቀምበትን በቀን $3 ገቢ አሰራር ነው። ለምሳሌ የድህነት ወለል የምንለው ቁጥር አለ። እሱም በቀን $3 የሚል ነው። በቅርቡ ዓለም ባንክ አሻሽሎ የተጠቀመበት ያለው በቀን 450 ብር ማለት ነው። ይህ ማለት በቀን 450 ብር የማያገኝ ሰው ደሃ ነው ብሎ ይቆጠራል ማለት ነው ሲሉ አሰራሩ ያለበትን ጉድለት አንስተዋል። የዓለም ባንክ ከ2 ሳምንት ገደማ በፊት ባወጣው የኢትዮጵያ ድህነት ፍትሃዊነት መገለጫ ላይ የድህነት ምጣኔን ለመለካት የተጠቀመበት ይህንን መለኪያ ነበር። የተቋሙ መግለጫ የኢትዮጵያ መንግስት ድህነትን ለመቀነስ ለ2 አስርት ዓመታት ያከናወናቸው ተግባራት ያስገኘው ውጤት ወደ ኋላ መመለሱንም ያመላከተ ነው። ከድህነት ወለል በታች የሚባሉ ኢትዮጵያውያን ቁጥር በአውሮፓውያኑ በ2016 ከነበረው 33 በመቶ በ2019 ወደ 39 በመቶ ከፍ ማለቱን የተቋሙ መግለጫም ያስረዳል። ሊጠናቀቅ 2 ወራት የቀሩት የአውሮፓውያኑ 2025 ደግሞ ይህ ቁጥር ወደ 43 በመቶ ከፍ ይላል ተብሎ እንደሚጠበቅም አስፍሯል። ኢትዮጵያ በድህነት ቅነሳ ያስመዘገበችውን ውጤት ወደ ኋላ ለመመለሱ ምክንያት ከተጠቀሱት ጉዳዮች መካከል ኮቪድ-19 ወረርሽኝ፣ የትግራይ ጦርነት እና የከፋ ድርቅ ይገኙበታል። ጠቅላላ ሀገራዊ ምርት እድገት መቀዛቀዝና የዋጋ ግሽበት መጨመርም በምክንያትነት ተነስቷል። የዋጋ ግሽበት በከተሞች የሚኖሩ ቤተሰቦች ላይ ከፍተኛ ተጽዕኖ ማሳደሩን የሚገልጸው የዓለም ባንክ መግለጫ በገጠር የሚገኙ ቤተሰቦችም ቢሆኑ በገበያ ተሳትፎ ውስንነት ምክንያት ከምግብ ዋጋ መጨመር ተጠቃሚ መሆን እንዳልቻሉም ያብራራሉ። ዓለም አቀፍ የፋይናንስ ተቋማት የድህነት ምጣኔን በ2026 ቀስ በቀስ ይቀንሳል ብሎ እንደሚጠብቅም አስታውቋል። የፕላንና ልማት ሚኒስቴር ዶክተር ፍጹም ግን የዚህ አይነት ሪፖርት መረጃ ለማጠናከር ጥቅም ላይ የሚለው የዓለም ባንክ መለኪያ በአገር ውስጥ ያለው ነባራዊ ሁኔታን ያላማከለ መሆኑን በማንሳት ተችተዋል። በተለያየ ሀገራት መካከል ያለው የኑሮ ወጪና የዋጋ ደረጃ ልዩነት ከግምት ውስጥ መግባት ያለበት ነገር ጉዳይ መሆኑን ጠቁመዋል። እንደ ሀገር የምንሰራቸው በዚህ አይነት ሞዴሎች ላይ የማይታይ የድህነት የሚቀርፍ የተለያዩ ጉዳዮች አሉ። ከትምህርት ቤት ምገባ ጀምሮ በርካታ ስራዎች አሉም ብለዋል። የዓለም ባንክ የሚከተለው ሞዴል መንግስት የሚወስዳቸው እነዚህ እርምጃዎች ከግምት ውስጥ አያስገባም በማለትም ተችተዋል። እንዲህ አይነት ተጨባጭ ሁኔታን ያላማከለ አጠቃላይ
በአጠቃላይ የዓለም ሀገራት በአንድ ቅርጫት ውስጥ የሚጨፈልቅ አይነት አሰራር ተሄዶ የሚመጣ ቁጥር አለ ሲሉም ተደምጠዋል። የሀገሪቱ የግብርና ምርት ከ2010 ዓ.ም ጋር ሲነጻጸር በ5 እጥፍ ወይም 430% መጨመሩን የጠቀሱት ዶክተር ፍጹም በዚህ ደረጃ ካደገ ምርት ውስጥ ከ90% በላይ የሚወጣው ከአነስተኛ አርሶ አደር መሆኑንም አስረድተዋል። አርሶ አደሩ ምርት በ5 እጥፍ ካደገ፣ የአርሶ አደሩ እርት በ5 እጥፍ ካደገ፣ ከ400% በላይ ካደገ እያንዳንዱ አርሶ አደር ቤት የገባ ገቢ አለ ማለት ነው። ይህ ገቢ የአርሶ አደሩ ኑሮ ሁኔታ ከማሻሻል አኳያ ትልቅ ሚና ይኖረዋል ሲሉም አብራርተዋል። በየቦታው በሚጓዙባቸው ጊዜያትም የአርሶ አደሩ የማውጣት አቅም መሻሻሉን እንደሚመለከትም አንስተዋል። አርሶ አደሩ ፓምፕ በመግዛትም ይሁን ሌሎች የግብርና ግብዓቶችን በመግዛት የሚያደርጓቸውን ኢንቨስትመንቶች ተሻሽለዋል ብለዋል። መንግስት 2 ጊዜ በእያንዳንዱ ሰው በቀን ሲበላ የዓለም ባንክ የድህነት ወለል ያለው የሚያክል የደሞዝ ጭማሪ ማድረጉንም ጠቅሷል። ከዚህም በተጨማሪ መንግስት ፈጠራ የተከለባቸው አማራጮችን በመጠቀም የትምህርት ቤት ምገባና የማህበራዊ አገልግሎት እንደሚያከናውንም ተናግረዋል። የአቅመ ደካማ ቤቶችን የማደስ እንዲሁም የገጠርና የከተማ ኮሪደር ልማቶችን ያስገኘው ትሩፋት የዜጎች ህይወት ከማሻሻል አኳያ ትልቅ ሚና እንዳላቸውም ገልጸዋል። ዶክተር ፍጹም እነዚህ የመንግስት ተግባራት ከግምት ውስጥ አያስገባም በማለት የተቹት ይህ አሰራር ድሮም የነበረ መሆኑንም ጠቅሰዋል። የፕላንና ልማት ሚኒስቴሩ አክለውም ማንኛውም ሉዓላዊ መንግስት የራሱ ኦፊሻል መረጃ አለው፣ ያ ኦፊሻል መረጃ ነው ተቀባይነት የሚያገኘውም ሲሉ ተናግረዋል።